بيت وسط مكبر ما نسكي أي عالم من العلماء قال حرام بيت وسط له. سيدتنا نفيسة كو حفرت قبرها في دارها بحياة ويالج فختمت عليه آلاف الختمات إلى الوزاء يجبتش بزوشي جزي قرآن ختمان بتالج لألو قبر وسط يموتش جزي جست أن تتقبت نازلج كرما زغيتوالج فدفنت في تلك الحفرة ازاي قفرت تقول وارش سنتي قرآن ختمت بس تقول وارش تقبرت. سيدتنا نفيسة هي من بنات النبي صلى الله عليه وسلم يعني من حفيدات كنبي يلي ልጆች ውስጥ አንዷ ነች። ሌሎችሳ ብዙ ዑለማዎች يعني ቤታቸው ዳር ይባላል። ዳር ሲባል መኖሪያ ቤት ይኖራል። ከዛ በኋላ ደግሞ ክፍት ቦታ ደግሞ ግቢ ውስጥ ይኖራል። ኮምፓውንድ ብለው የራስ ግቢ ብዙ ቤቶች ያሉበት አንድ ጥግ ላይ እኔ በራሴ ያየኋቸው አፍሪካ ሀገሮችም ሲሄድ በጣም ብዙ ሰዎች ቤታቸው እጓሩ ላይ ይቀበራሉ። በጣም ብዙ አንድ ሁለት ሶስት የሚባል አይደለም፣ በጣም ብዙ ነው ያየሁት። መቃብሮች እዛም አሉ። የዚህ ፋሚሊ እዚህ አካባቢ ይቀበራል፣ የዛኛው ፋሚሊ እዛ ጋር ዳራቸው ላይ ማለት ነው። ዳር ማለት እንደ ኮምፓውንዳቸው ቤታቸው ግቢያቸው ውስጥ እና ይሄ እንደ ሸሪዓ ክልክል አይደለም፣ እንደ ተለምዶ አዲስ መጤ ነገርም አይደለም። ማለት አዲስ አበባ ላይ ግር ካላቸው አላውቅም። ከዚያ ውጪ ነብዩ ሰለላሁ ዐለይሂ ወሰለም የሞቱ ጊዜ ዱፊና حيث مات الأنبياء يدفنون حيث يموتون ነብዮች የሞቱበት ቦታ ይቀበራሉ። እዛው ተቆፍሩ ተቀበሩ። አንዳንዶች هذا من خصائص النبي ሊሉ ይችላሉ። ከኋላ የመጣውን ነገር እንኳን ዞር ብሎ ማየት ማይችሉ ማለት ነው። ይሄ ለነብዩ ብቻ خاص የሆነ ነገር ነው ብለው ሊያሩ ይችላሉ። طيب إن كان خاصا بالنبي فماذا فعل أبو بكر وعمر رضي الله عنهما؟ سيدنا أبو بكرنا سيدنا عمر ምንድን ይሰሩት? እሺ ወይስ አላወቁም? እናንተ ያወቃችሁት እነሱ ግራ ገብታችሁ እነሱ ሳያውቁት ቀርተው ነው። የሚገርም እና የሚያስቅ ፈትዋ ሰብቻለሁ። ዑመር ለምን ቤት ውስጥ ተቀበሩ ሲባል ሰዎች ድንበር እንዳያልፉባቸው ተፈርተው አላህን ፍሩ ራሳቸውን ነው። ምን ማለት ነው ድንበር ማለፍ ማለት? አሁን ሱሐቦቹ ሽርክ ተፈራላቸው ማለት ነው። እንደዚህ ምን ማለት ነው ድንበር ማለፍ የሚባለው? አቡበከር እዛ ቦታ ላይ እንዲቀበሩ ሲናዘዙና እሳቸው እዛ ከነብዩ ጎን ቅበሩ ሲሉ ሰይዱና ዑመር ሊሞቱ ሲሉ ትንሽ ሲቀራቸው ከተወጉ በኋላ ሄዱና ሰይደቱና ዓኢሻን አስፈቅዱልኝ ከጓደኞች አጠገብ ልቀበር። ቤቷ ነው ያለው፣ ቤት ነው እኮ ጣራና ግድግዳ ያለው ቤት፣ ባዶ ሜዳም አይደለም። እንደአሁን ሙፍቲ የተቀበሩት ግቢ ውስጥ ያለ ክፍት ቦታ ነው። ያ ግን ቤት ነው፣ ቤት ጣራ ግድግዳ ያለው ማለት ነው። እዛች ከነሱ አጠገብ እንድቀበር አብዱላህ ኢብኑ ዑመር ይሄንን መልእክት ይዘው ሄደው አስፈቀዱ። ዓኢሻ ሰይደቱና ዓኢሻ እቺ ቦታ ላይ ነበር መፈልጋት የነበረው፣ ግን ዑመር ጠይቆኝ ደግሞ እምቢ አላለም። መርሐባ አልሽ። አብዱላህ ኢብኑ ዑመር ሲሄዱ ሰይዱና ዑመር በጉጉት እየጠበቁ ነው። እዛ ህመም ላይ ሆኖ የተመረዘ ሳንጃ ነው ሰውነት